ይሆን? ተረከቡ እንግዲህ መረከብ ብቻ አይደለም፣ በደንብ አድርጋችሁ እንድትጠብቁ ይህንን ስቴዲየም በደንብ እንድትጠብቁት እመኝላችኋለሁ። ለወልዲያ ይሄ ሲያንሰው ነው። ለወደፊትም ብዙ ነገር እያሰብን ነው። ፈጣሪ ይርዳን ብቻ። ውድ የስፖርት ቤተሰቦች ከ5 ዓመት በፊት ወልዲያ ሳለው በወሎ መጀን በፍቅር የበጀው የወልዲያው ስታንፎርድ ብሪጅ ፈተና ከ5 ዓመት በኋላም በሀገራችን ከነበሩ ነባራዊ ሂደቶች ጋር ምን ሊሆን እንደሚችል መገመት ቀላል ነው። ይህ ወልዲያ የራስ አሊ ሀገር የጣፈንታ ነገር ሆኖባት ያኔም ታላቁ ስጦታ ቀርቦላት ያልተጠቀመችው ዛሬም በባሰው ውድመት እንደ ቅርስ አቁማ ያስቀረችው ታላቁ የስፖርታችን ባክኖ የቀረው የሚያስቆጨው ሀብታችን ነው። ወልዲያም የአማራ ክልልም በሀገራችን ደረጃም ሳይሞሸር የከሰመው የወልዲያው የባከነው ስጦታ የአማተሩ የኢትዮጵያ ስፖርት አዙሪት መልክ ውጤት እንደተመረቀ የተረሳው ሁሉም በላቀ ስታንዳርድ ገጽታው እንደማረከ ሳይጠቅም ቅርስ የሆነው የስቴዲየም አልባዋ ሀገራችን አንደኛው ብክነት ነው። የጣፈንታ ነገር ከዓላማውን መስመር ስቶ የተቋቋመበት ዓላማን ዘንግቶም ነፃ አውጪውን እንደናፈቀ ነፃ ሳይወጣ የቀጠለው ሳይሞሸር የከሰመው የባከነው ስጦታ የሼህ መሐመድ አላሙዲ የወልዲያ ስቴዲየም። ወልዲያ በሀገራችን የትም ቢዞሩ የማያገኙትን የተሟላ ኢንተርናሽናል ስቴዲየም ያለ ወጪ ተቀብላ መጠቀም አይደለም ለማስተዳደር ተቸግራ የከተማው ዞኑ አስተዳደርም ብዙ የተለፋበት ስቴዲየምን ቆሞ ከማየት የዘለለ አቅም ያኔም አልነበረውም። ዛሬም እንኳን ዘንቦብሽ እንደሚባለው ከብዙ አካባቢያዊ፣ ማህበራዊ፣ ፖለቲካዊ ቀውስ ጋር ስትፈተን ለከረመችው ወልዲያ ስቴዲየሙን ከንፈሯን በሐዘን እየመጠጠች ከማየት የዘለለ አቅም ሊኖራት አይችልም። ክልሉም ትልቁን የሀገር ሀብት ከመታዘብ የተራመደ እርምጃ እስካሁን ልክ እንደ ትናንቱ ዛሬም ሲወስድ አልታየም።